ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለን እኛ እግዚአብሔር ይመስገን ሰላም ነን። በያላችሁበት ሁላችሁም ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ሁላችሁም ያው ታውቃላችሁ፣ ያው አሁን ላይ ቢጠፉም ከዩቱብ ላይ ትንሿዬ ትልቋዬ ስንባባል ታውቃላችሁ። ስለዚህ ዛሬ ትንሿዬ እንግዲህ ያው ገና እዛው ሀገር ሰው ሀገር ናት። እኔ ደግሞ ከሀገሬ ገብቻለሁ። እንግዲህ ከዩቱብ መርቃለኝ እንደምታውቁት። ግን ዛሬ ምን ተፈጠረ መሰላችሁ? ይሄ ቪዲዮ እንግዲህ ሽማግሌ ተላከ ማለት ነው። ሽማግሌ ተላከ። ግን ደግሞ ሽማግሌ የተላከው እንትን ብሎ በእሷ በፈለገው አይደለም። እንግዲህ የድሮ የቀረ ባህል ነው። እንግዲህ ድሮ ቤተሰቦቻችን ሲጋቡ የሰርጋቸው ቀን ራሱ ሰርገኛ ሲመጣ እንኳን ሚዜውና ባላቸውን መለየት ያቅታቸዋል። የሚገርማችሁ ከዛ ሰርግ ላይ ማን እንደሆነ ሙሽራው መለየት እንደሆኑ መቼም ለየት ያለ ልብስ እንደሆነ ለየት ያለ ልብስ ለብሶ ካልመጣ አያውቁትምና እንደውም ይዟት ከመጣ በኋላ ቤት ምናምን እንግዲህ ወደ ጫጉላዋ ስትገባ ነው ባሏን የምታውቀው ማለት ነው የድሮ ሰው። ስለዚህ ይቅርታ ዛጋሁባችሁ፣ እንቅልፌ እየመጣ ስለሆነ ነው። ያው ማታ ላይ ነው ቪዲዮውን እየሰራሁት ያለሁት ለዛ ነው። እና ምን አለ መሰላችሁ አሁን የትንሿ ነገር ደግሞ እንደዛ ነው የተፈጠረው። ያው እሷ የማትፈልገውን ሰው ልታገባ በግድ እንግዲህ ሽማግሌ ተልኳን ማለት ነው። እንዴት እንደዚህ ሆነ? እንዴት የማትፈልገውን በአሁኑ ዘመን ልትሉ ትችላላችሁ። ግን እንደዛ የሆነበት ምክንያት አንዳንድ ጊዜ ስትናደዱ ውሳኔ አትወስኑ ይባላል። በተናደዳችሁና በተበሳጫችሁበት ጊዜ ውሳኔ አትወስኑ የሚባል አባባል አለ። በጣም ትክክል ነው። የሆነ ጊዜ እሷ የምትወደው የሚወዳት ጓደኛ አላት፣ ፍቅረኛ። የሆነ ጊዜ ይጣላሉ። እንግዲህ በሆነ አጋጣሚ ሲጣሉ ድሮ ሲለምናት የነበረ ደግሞ እቤት ልላክና ላግባሽ እያለ ሲለምን የነበረ ሁልጊዜ ከእሷ አንድ ቃል ብቻ የሚጠብቅ ነበራት። ያኛው ሲጣላ ልክ ያኛው ጋር ስትጣላ ይሄኛውን እሺ ትለዋለች። እሺ ሽማግሌ ላክ በቃ ስትለው በፍጥነት ነገ ዛሬ ሳይል፣ ምክንያቱም በጣም አንድ ቃል ነበር ከሷ ሲጠብቅ የነበረውና ልክ እሺ ምናምን ስትለው ሽማግሌ ላከ ማለት ነው። እንግዲህ እናቴ ጋር ሽማግሌ ሊመጡ ነው ምናምን አልናት። እኔም ውጭ ነበር ከዛኔ ሽምግልና ሊመጡብሽ ነው ተባለች። እሺ አለች፣ ተቀበለች፣ ተስተናገዱ፣ ሄዱ። አሁን በሁለተኛው ሆኖ አይቀርም ዙር መለለው እየኖሩ እያለ ያኛው ጋር መልሳ ስትታረቅ እናቴ ደግሞ በፍጹም አለች። እነዛ ሰዎች ቁርጣችንን ንገሩን እያሉ ስለሆነ ደጃችንን ረግጠው እኔ ልጆችን አላስረግምም እና ደጀን ረግጠዋን ከስንት ሀገር ተንከልክለው ሽማግሌ መተዋን። ስለዚህ ማግባት ያለብሽ ሽምግልና የመጡትን ሰዎች ነው እንጂ አንቺ ወደድሽውን አይደለም። ምክንያቱም መጀመሪያውኑ ሽማግሌ ሊመጡብሽ ነው ተቀበያልሽኝ፣ በወግ በማድረግ ተቀብያለሁ። አሁን ደግሞ አንፈልግም ብዬ መቅለል አልፈልግም። እንግዲህ የትልቅ ሰው በቃ ነገሮችን ስለሚያጠብቁ መቅለል ስለማልፈልግ ያኑ ሽማግሌ የላከው ባልሽ ያገባሻል ብላ ከዛ ትናንትና እሑድ በቃ ቡና ጠጡ ብላ ራሷ ጠራያቸው፣ እናቴ ማለት ነው። በቃ እንግዲህ ወዳ ምንም አይነት ውሳኔ ብትወስኝ መብት እንደሌለሽ፣ ምክንያቱም መቼም አንዱ ጋር ስትጣሉ አንዱን መጠቀሚያ ማድረግ በጣም ነውር ነው። ማርያምን እኛ እየመሰለን ነው እንጂ አንዱ ጋር ስንጣላ አንዱን
ጊዜ ማሳለፊያ ወይም ደግሞ ያንን ሰው ለማስቀናት ያህል ብለን የምንይዘው የሰው ህይወት ያበላሻል። እናቴ ደግሞ እንደዚህ ከሚሉት ሰዎች አንዷ ናት። በጣም ወግና ማዕረግ ታጠብቃለች። እና ለማንኛውም አሁን ትንሿ እንግዲህ የምትወደው ሌላ ሰው አላት፣ እሱም የሚወዳት ይሄኛው በጣም ይወዳታል። እኔም ሽምግልና የላከው በጣም ነው የሚወዳት። እሷ ግን ለሱ ምንም አይነት ፍቅር የላትም። ግን ደግሞ እንግዲህ ቡና ጠጡ ብላ እናቴ ጠርታ አረጋገጠች ማለት ነው። ትናንት እሑድ እንግዲህ የእሷ ድግስ ነበር፣ የጾም መግቢያም ስለነበር ጾም ሳይገባ ተብሎ ቡና ጠጥተው ሄዱ ማለት ነው። ይሄ የምታዩት ድግስ እንግዲህ የእሷ የቡና ጠጡ ድግስ ነው ማለት ነው። ለቪዲዮ ጥራት ግን በጣም ያው ከባድ ነው። ገጠር ላይ ለመቅረጽ ራሱ ያስጠላል። እናንተ ስራ እኔ ስራ ሲይዝ አሁን ስልኬን ዝም ብዬ ለአንዱ ሰጠዋለሁ። አንዴ ሲያጋድሙ፣ አንዴ ሲያቃኑ ቪዲዮ ጥራት የለውም። ለቪዲዮ ጥራት በጣም ይቅርታ እየጠየቅኩኝ ያው ቀንጨብ ቀንጨብ አድርጌ ለማሳየት ፈልጌ ነበረ። ቪዲዮ ግን ብዙም ደስ የሚል ላይሆን ይችላል። ከይቅርታ ጋር ሀሳቤ እንድትረዱኝ ያህል ነው እንጂ ቪዲዮ አቀራረጹ ብዙም እንትን አላለኝም እኔም ማለት ነው። ያቀናብሬም ኤዲት ማድርጌ ምናምን መቆራረጥ ያው አልተመቸኝም። ለዛ ነው ዝም ብዬ የለቀኩትና የቪዲዮውን ነገር ትታችሁ ከማወራው ላይ ትኩረት አድርጋችሁ እስኪ እናንተ ብትሆኑ ለምሳሌ ምንድን ነው ምን ልታደርጉ ነው? ለምሳሌ አሁን እናታችሁን ቃላባይ ታደርጋላችሁ ወይስ የእናንተ ፍቅር ህይወት ተወት አድርጋችሁ ማትወዱት ሰው ጋር ትኖራላችሁን? ወይስ ደግሞ ኧረ እናቴ የራሷ ጉዳይ ኑሮዬን አኖርልኝም እኔ የምወደውን አገባለሁ ገና እናቴ እንዳታፍር ብዬ የማልወደው ሰው ጋር አልኖርም ትላላችሁ? ምን ትላላችሁ? እኔ መምረጥ ተቸግሬያለሁ በእውነት ከሆነ ማለት ነው። በዚህ እናቴ ታሳዝነኛለች። እንግዲህ ዘመድ አዝማድ ጎረቤት ምናምን ሽምግልና ሊመጡ ሲሉ ትልልቅ ሰው ቤት ቁጭ ብለው ጠብቀዋል። እንግዲህ ትንሿዬ እንግዲህ ታጨች ተባለ፣ በቃ ተሰጠች ማለት እኮ ነው። መታጨት ማለት እንግዲህ ተሰጠች ለዛ ሰውዬ። እንግዲህ ልጅቷ በሰላም ትምጣ እንጂ እነሱ ልጆቹ ከተዋደዱልኝ ቸገረኝ ብላ ፈቅዳ ሰጠች። እንደገና መልሳ ደግሞ አይ እኔ እናቴ የበፊቱ ፍቅረኛ ጋር ታርቅ ያለውና ታዩ እኔ ሽምግልና ያላከውን ልጅ ታዩ አልፈልገውም ስትላት ማን ወልዶ አሳድጎኝ እኔ እንደዚህ አይነት ነገር ሆናለሁ? እንግዲህ በዚህ ሀገር በጣም ነውር ነው ማለት የሆነች ልጅ ከታጨች እንኳን እጮኝነቱን ማፍረስ አትችልም በሀገር ውስጥ ራሱ ብትኖር። ምክንያቱም ምን አይታብን ነው ምን አይተውብን ነው ይላሉ። ምንድን ነው እኛ ምን ቢታይብን እጮኛነታቸውን ተው የሚባል ነገር አለ። በሀገር ሁሉ የሚቀጡበት አጋጣሚ ይኖራልና እንግዲህ በዛ አጋጣሚ ዙሮ አሁን ትንሿ እንግዲህ ስመጣ ይህን ልጅ ነው የምታገባው ማለት ነው። ቡና ተጠጥቶላታል። ዙሮ ስመጣ ሰርግ ይደገስና ቀጥታ ወደ ባሏ ቤት ትሄዳለች ማለት ነው። ምንም የቀረ ነገር የለም። ምክንያቱም በቃ መጥቼ ልማከር የለ ላውራ የለ ምጥት ስትል ድግሱ ይጀመራል፣ ይደገሳን፣ ታገባለች፣ ባሏ ጋር ትኖራለች ማለት ነው። ፈጣሪ የምንወደውን ሰው ይስጠን። እንደኔ ማለት ነው። የምንወደውን የምናፈቅረውን ሰው ከሆነ በቃ አሟልቶ ይስጠን። ከዛ ውጭ የምናፈቅረው ሰው ብዙ ጎደሎ ይኖረዋል። በቃ እኔ እንጃ ብዙ ነገር ማለት ነው። ወደናቸው ከዛ አይ እንደዚህ ነበር እንላለን። ሰው ነንና የሰው አቃቂር እናወጣለን። በጣም የሚወደን የሚያፈቅረን ከሆነ ወይ ድህነቱ ሊያስጠላን ይችላል። በጣም የሚመቸን በሁሉም ነገር የሚመቸን ሆኖ ደግሞ እኛም ማንወደው ውስጣችን የማይቀበለው ሰው ሊሆን ይችላል። ስለዚህ ምን ማድረግ አለብን? ፈጣሪ አሟልቶ ይስጠን።
ፈጣሪ በቃ የምንወደውን ሰው ያለምንም እንከን ይስጠን። ሁላችሁም ለሀገራችሁ በቅታችሁ ለወግ ማድረግ እንድበቁ ምኞቴ ነው። እንግዲህ ትንሿ አየንም ሀሳብ አስተያየት ካላችሁ አረ የበፊቱን ታግባ፣ አረ የምትወደውን ታግባ፣ አይ ደግሞ አረ እናቷን አታሳፍራት፣ የምትወደውን ባትወደውም እናቷ ያለውን ታግባ የምትሉ ከሆነ ሀሳብ አስተያየታችሁን በደንብ አዳምጣችሁ እስከ መጨረሻው ላይክ ሼር አድርጋችሁ ኮሜንት ብታስቀምጡልኝ በጣም ደስ ይለኛል። ከልብ አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቻው።